ካህናት፣ ዲያቆናት፣ ጳጳሳት፣ ሊቃነ ጳጳሳት፣ መነኮሳት የተጠሩበትን ዓላማ ትተው ንግድ ሲጀምሩ የማታ ማታ ገንዘቡን የሚያጡታል፣ ክርስቶስን የሚያጡታል። የመጀመሪያ ስራ ግን ሰው ተኮር እቅድ ማቀድ እና ዛሬም በቅድስት ቤተክርስቲያናችን ለውጥ እንዲመጣ ቤተክርስቲያናችን ካለባት ጽኑ መከራ በክርስቶስ መስቀል ተጠብቃ በእግሯ እንድትቆም ካስፈለገ ከንግድ ይልቅ ሰውን ማስቀደም የወንጌል ዓላማ ነው። ጌታ እነዚህን አባቶቻችን ሐዋርያትና ያረመ ዛሬ መታረም ያለብን ይሄ ነው። አብያተ ክርስቲያናት፣ ሰበካ ጉባኤ፣ አድባራት፣ ገዳማት ሁሉ መጀመሪያ ከገንዘብ ይልቅ ሰውን ማጥመድ ላይ ማተኮር አለባቸው። ሰውን ለማዳን ማቀድ በቅዱስ ሲኖዶስ ደረጃ በየትኛው መሆን የመጀመሪያው ዓመታዊ ዕቅድ ሰዎችን ማዳን፣ ከበረቱ ውጭ ያሉትን መመለስ፣ የተሰበሩትን መጠገን፣ የባዘኑትን መመለስ፣ የተራቡትን መመገብ፣ የተጠሙትን ማጠጣት፣ የታመሙትን መፈወስ ይህ የእረኝነት ሥራ ነው። ስለዚህ ጌታ ይህንን ያረመበት ነው። በዚህ ሰዓት ማንም የሚተችም የለም። ሁላችንም የምናደርገው ይህንን ነው እና ጌታችን ኢየሱስ ክርስቶስ ይህን ያረመው። ዛሬም ቢሆን የእናታችን የቅድስት ቤተክርስቲያን ልዕልና እንዲመለስ ሰው ተኮር ዕቅድ ማቀድ ከቅዱስ ሲኖዶስ ይጠበቃል፣ ከእያንዳንዱ ካህን ይጠበቃል፣ ከምዕመናንም ይጠበቃል። ጌታ ያስተማረን ይህንን። ከዚያ ተገልጦ መረባችሁን በቀኝ ጣሉት አላቸው። በዚህ ውስጥ አንደኛው ሁሉን አዋቂነቱን ነግሯቸዋል። መረብ የተባለች ወንጌል ናት። ስለዚህ በቀኝ ጣሉት ማለት የማናዊ በሆነ በመንፈስ ቅዱስ አምናችሁ በወንጌል ተሰማሩ። ቅን ልቡና፣ ርታተ ህሊና፣ የቀና ህሊና ይዛችሁ የወንጌልን መረብ ጣሉት። በቅንነት ሰብኮ ለመከበር፣ ሰብኮ ለመደመጥ፣ ሊቅ ይበሉኝ ብሎ ከመስበክ፣ ዝናን ለማትረፍ ከመስበክ፣ ጠላትን ለመበቀል ከመስበክ ይልቅ ቅንነትን ይዞ ወንጌልን ማስተማር። እንደዚህ ያለ እንደሆነ ብዙ ዓሣ ታገኛላችሁ ማለት ብዙ ምዕመናንን ማጥመር ትችላላችሁ። ቅናት ሳይኖርባችሁ፣ ምቀኝነት ሳይኖርባችሁ የምታስተምሩ ከሆነ በተሰማራችሁበት ወንጌል ብዙ ምዕመናንን መሰብሰብ ትችላላችሁ አላቸው። ዓሣው በቀኝ ጣሉ ያለ ዓሣም ያለበትን የሚያውቅ ጌታ ነውና ከክርስቶስ ተለይቶ የሚጠመድ ዓሣ አይገኝም። ክርስቶስ የሌለበት አገልግሎትም ማንንም አይፈውስም፣ ለማንም ሰላምን አይሰጥም፣ ሁከትን ከመጨመር በቀር ከጩኸት በቀር። ክርስቶስ ሲመጣ የተጠመደ መረብ ግን ብዙ ዓሣ ይሰበስባል። ከጌታ ጋር ሆኖ ያገለገሉት አገልግሎት ሰው ጨምሮ ያድናል። 153 የተባሉት በመንፈስ ቅዱስ ፍጹም የሆኑ 150ው ምዕመናን ናቸው። ሦስቱ አብ፣ ወልድ፣ መንፈስ ቅዱስ ነው። በአብ በወልድ በመንፈስ ቅዱስ ፍጹም የሆኑ ምዕመናን ናቸው። ወንዘ መጠነዝ ብዙ ተሰጠ መስከርቱ። ዓሣው ይህን ያህል ብዙ ሲሆን መረቡ ግን አልተቀደደም ማለት መንግሥተ ሰማያት ሰው ሁሉ ቢገባባት የማትሞላ ጠባብ ያላደለች እግዚአብሔርም ጸጋው ለሁሉም ይበቃ መሆኑን የሚያጠይቅ ነው ማለት ነው።